የሀይሚ አረ አደርስልኝ። እሺ አደርሳለሁ፣ ችግር የለም። እና ደግሞ ሌላም አለ። ምን ማለት የሀይሚ ቤት ጋር ማለት የሀይሚ ቤት ላይ አብራችሁ ብትኖሩ ብዬ አስባለሁ እንደኔና እርግጠኛ ነኝ ፋሚሊዎችም በጣም ደስ ይላቸዋል ብዬ አስባለሁ። በእውነት ከአንተ ያለን ፍቅር ከአንተ ያለን አክብሮት ሁለታችሁ አብራችሁ አንድ ላይ በአንድ ቤት ብትኖሩ ፋሚሊ አይመስላችሁም? አርጓ አይደለም አድርጎ እሺ በለኝ፣ እሺ በለኝ። ብዙ ነገር በቃ አወራለሁ። እውነት እሺ በለኝ። ፋሚሊ ፊት እሺ በለኝ። ፋሚሊ ፊት እሺ እኮ ማለት ምናምን አይደለም። ዋናውን ፋሚሊዎችም ናቸው። ገብተዋል እኮ በቃ የኔም ልብ ሲሰበር እነሱም ነው የሚሰበረው። እኔና ሀይሚ ስንለያይ እነሱም ነው የሚከፋቸው። ከስር ጀምሮ ኮትኩተው ምናምን በቃ ከሰው እየተከላከሉን ከጠላቶቻችን እየተዋጉ ምናምን ይዘው ነው የመጡ ናቸው። ታውቃለህ፣ የሆነ ነገር ቢፈጠር እነሱም ይሰማቸዋል። እኔ ሁሉንም ሰው እያስጨነቅን ግን እስከ መቼ እንደምንል ምን እንዲህ ትለኛለህ? ይመችና በቃ እንሂድ እኮ እሺ በለኛ። አሁን ያልኩህ አውራሻለሁ፣ ማርያም አውራሻለሁ። በቃ ፋሚሊ እንዲህ ስል ግን እንዳይደብራችሁ እግዚአብሔር። እኔ ያለሁበት እንትን ግራም ያጋባ ነውና አይ ቢሆንም ግን ያለውን ነገር ሙሉ ነገር ተስተካክሎ አንድ ላይ መኖር ብትጀምሩ ቤቱ በቂያችሁ ነው፣ ከበቂ በላይ አስበው። ከዛ በኋላ የምትወልዱት ልጅ የልጅ ልጅ ሁላ ልታዩበት ትችላላችሁ። ያን ቤት አስበው። እሺ ለማንኛውም አበረታቱሽ፣ ሰብስክራይብ አድርጉት። እናንተ በቃ እንወዳቸዋለን። እንገናኝ ነገ ፈጣሪ ካለ በሰላም ያሳድረን። አሜን አሜን በላንተ አሜን አሜን። በሰላም ያሳድራችሁ እናንተንም አሜን። እንገናኛለን። ይመቻችሁ። የነገ ሰው ይበላል። በቀጣይ ያለውን ነገር አውርቼ እነግራችኋለሁ። ቻው። እሺ